ተብሎ ይከበራል። ላለፉት 20 ዓመታት ነው የሚከበረውና አንዳንድ ጊዜ ሽግግር ላይ ስንሆን ጠበቅ አድርገን ልንጠይቃቸው የሚገቡ ነገሮች አሉ። የዚህ ፕሮግራም ዓላማ መመርመር፣ ሀሳብን መመርመር፣ መተሳሰሪያ መርሆቻችንን መመርመር፣ በዓላቶቻችንን መመርመር ነው ዓላማውና ይሄንን ተንተርሶ የተዘጋጀ ፕሮግራም ነው። እንደውም ርዕሱ ምንድነው? የዛሬይቱ ኢትዮጵያ የብሔር ጥያቄ የሚል ነው። እንግዲህ በታሪካችን ውስጥ እንደምታውቁት ያ ትውልድ የምንለው በጣም ብዙ ዋጋ የከፈለው ብዙ መስዋዕትነት የከፈለው ቀደም ያለው ትውልድ ካነሳቸው ጥያቄዎች መካከል አንዱ የብሔር ጥያቄ ነበረ። የመሬት ላራሹ ጥያቄ ከዚህ በፊትም ሌላ ፕሮግራም ላይ አንስተነዋል። በብዙ ወገኖቻችን ብዙ ትንታኔ ተሰጥቶበታል። የመልካም አስተዳደር ጥያቄ የመልካም አስተዳደር ጥያቄ ማለት እንችላለን። የዲሞክራሲ ጥያቄ የመልካም አስተዳደር ጥያቄም ተነስቶ ነበረ እና ይሄ የብሔር ጥያቄ እንግዲህ ኢትዮጵያ ውስጥ በጣም እየተለጠጠ ሄዶ በተለይ ህወሓት ከመጣ በኋላ መስመር ስቶ መደራጃ ሁሉ ሆኖ ቅርጸ መንግስቱ ሁሉ በልኩ እንዲሰፋ ተደርጎ እንደውም ቀዳሚ ተደርጎ ከሌሎች ማንነቶች ሁሉ ቀዳሚ ዋና ጉዳይ ሆኖ ሌሎች ተከታይ ኢትዮጵያን ጨምሮ ብሔራዊ ማንነታችንን ጨምሮ ተከታዮች አጃቢዎች እንዲሆኑ ተደርጎ የተሰፋ ስርዓት ላይ ነው ያለነው። እንግዲህ ግን ቀደም ባለው ጊዜ የብሔር ጥያቄ ሲነሳ የነበረው ጥያቄ የዋለልኝን አርቲክል የተባለውን አሁን ብዙ በኢትዮጵያ ፖለቲካ ውስጥ የሚነሳው አነታራኪ የሆነ አርቲክል አንብባችሁታል ብዙዎቻችሁ። እኔም በመጽሐፌ ላይ ወደ አማርኛ ሁሉ ተርጉሜዋለሁ መጨረሻው ገጽ ላይና እዛ ላይ ልታገኙትም ትችላላችሁ። የተነሳው ጥያቄ እንግዲህ የብሔር ጥያቄ ሲባል በዛ ጊዜ አንድ የባህል እኩልነት ጥያቄ ነው አለልኝ እና እሱን የሚደግፉ ሰዎች በአጠቃላይ ብሔር ጥያቄን የሚያነሱት ህወሓትም በኋላ ከመጣ በኋላ ኢትዮጵያ ብዙ ሆና ሳለ ብዝሃ አምሳሏ አምሳልነቷ አይታይም። በአንድ በሁለት በተለይ በአማራና በትግራይ አምሳል የተቀረጸች ነው የምትመስለው። ይሄ ከባህል አንጻር ነው። ስለዚህ ያ ብዝሃነት የባህል ብዝሃነት በእንግሊዘኛ ካልቸራል ኢኒኳሊቲ ይባላል። የባህል እኩልነት አለ የሚል ጥያቄ ነው። ሁለተኛው የቋንቋም ጉዳይ ተነስቷል። እሱም አንድ ወሳኝ ጥያቄ ነበር የተባለው። ዜጎች በራሳቸው ቋንቋ እንዳይዳኙ እንዳይማሩ ተደርጓል። ብሔራዊ ቋንቋ የተባለው አማርኛ ተጭኖ ነው የቆየው የሚል ነው። የማህበረ ኢኮኖሚ ጥያቄም ተነስቷል በነዋለልኝ አርቲክል ላይ። ፖለቲካ ተሳትፎ እንደዚሁ ተነስቷል። በስልጣን አካባቢ የሚታዩ የተወሰኑ የሰሜን ሰዎች ናቸው፣ ሌሎቹ ተረስተዋል የሚል ነው። እንግዲህ በዛን ጊዜ በነበረው አስተሳሰብ የብሔር ጥያቄ መነሳቱ ተገቢ ነበር በታሪካችን። ከዚህ በፊት አንድ ውይይታችንም ላይ አንስተናል። ይሄ የቡድን ጥያቄ ማለት እኮ ነው። የቡድን ጥያቄ ደግሞ ይህች ዓለም አይደለም ያን ጊዜ ዛሬም ቢሆን ፈታ አልጨረሰችም። ግሩፕ ራይት ይባላል በእንግሊዝኛ እንደምታውቁት። ግሩፕ ራይት በብዙ ዓለም ገና እያነታረከ ነው ያለው። ያደጉ ሀገሮችም እንኳን ፈተው አልጨረሱም የቡድን መብት። የሴቶችን መብት ለምሳሌ ብታዩ እንደ ቡድን ብታዩት የሴቶች መብት ገና ብዙ ሀገር ይጮህበታል። በዓለም አቀፍ ደረጃም ድንጋጌዎች አሉ፣ ስምምነቶች አሉ። ካልቸር ደግሞ የብሔርን የምንለው እኛ ማለት ነው። የኤትኒሲቲ ጉዳይም እንደዚሁ በየአገሩ ነው ያለው። የዘር ጉዳይ አለ፣ የቆዳ ቀለም ጉዳይ አለ። እዚህ ሀገር አሜሪካ ሀገር ለምሳሌ ታውቃላችሁ፣ የጥቁሮች፣ የእስያውያን፣ የነጮቹ እንደዚህ አለ፣ ችግር አለ በጣም። ስለዚህ ዓለም ገና ብዙ እየታገለች ነው ያለችው በዚህ በቡድን ጥያቄ ዙሪያ ማለት ነው። የግለሰብ እኩልነት፣ ግለሰቦች ሁሉ እኩል ናቸው እንደምንለው እንደ ቡድንም ደግሞ የሰው ልጅ ግላዊ ነው ማህበራዊ ተፈጥሮ ያለው ነውና እንደ ቡድንም ብዙ ጥያቄ አለ። ስለዚህ የብሔር ጥያቄ መባሉ ኢትዮጵያ ውስጥ መነሳቱ እኮ ትክክል ነው። ዛሬም ገና ልናነሳ ነው። ብዙ ጉድ ልናይ ነው ዛሬም። እናንተም ደግሞ በጣም ብዙ የምታካፍሉኝ እንዳለ አምናለሁ። ስለዚህ በወቅቱ መነሳቱ የቡድን ጥያቄ ኢትዮጵያ ውስጥ እንዲታይ መነሳቱ ተገቢ ሆኖ ነገር ግን ያን ጥያቄ ይዘን ከተነሳን በኋላ አሁን በሌላ
ቅድም እንዳልኳችሁ የውይይት መድረካችን ላይ ወደ ኋላ ቪዲዮ ብታዩ ጥሩ ሁኔታ የተወያየንበት አንድ ቪዲዮ አስታውሳለሁ እና የኋላ አመጣጡን አይደለም የምናየው አሁን ባክግራውንዱን ሳይሆን ያ ጥያቄ ከተነሳ በኋላ በተለይ በህወሓት ጊዜና አሁን እስካሁን እስካለው ድረስ ከ19 ህወሓት ኢህአዴግ መጥቶ ይሄ ህገ መንግስት ከተተከለ በኋላ የዛሬቱ የብሔር ጥያቄ ምንድነው ኢትዮጵያ ውስጥ የሚለውን ነው እንድንወያይበት መጋብዛችሁ ዛሬ። ምናልባትም አንዳንዶቻችሁ ጥሩ ጥሩ ሀሳብ ስታገኙ እንደ ሁሉ ጊዜው ሼር እንድታደርጉኝ በትህትና እጠይቃለሁኝ። እንግዲህ ተመልከቱ፣ ያ የብሔር ጥያቄ ተነሳ፣ መደራጃ ሆነና ህገ መንግስት ከተጻፈ በኋላ ዛሬ ስታዩ እንደው እኔ እንኳን የጻፍኳቸው አንድ 7 የሚሆኑ የብሔር ጥያቄዎች ኢትዮጵያ ውስጥ አሉ። አንደኛው ጥያቄ ዛሬ የተነሳው የብሔር ጥያቄ የህልውና ጥያቄ በጣም አስገራሚ ነው። ከወንድሜ መሳይም ጋራ በቀደም አንስተናል። ተመልከቱ እንግዲህ የባህል የእኩልነት ችግር አለ፣ የሶሺዮ ኢኮኖሚ ወይም ደግሞ የማህበረ ኢኮኖሚ ችግር አለብን ወዘተርፈ የሚሉ የቋንቋ ችግር አለ፣ የባህል ችግር አለ የምንል ሰዎች ዛሬ ያንን ጥያቄ የቅንጦት የሚያደርግ የህልውና ጥያቄ ብሔሮች አንስተዋል። አማራ አንስቷል። ተመልከቱ፣ አማራ ውስጥ አሁን ኤግዚስቴንሻል ትሬት የሚሉት በእንግሊዘኛ ወይም ደግሞ የምንድነው የህልውና ስጋት አለብኝ ብሏል አማራ። በጣም ብዙ የአማራ ልጆች በዚህ እየተዋደቁ ነው ያሉት። ፋኖን ብትመለከቱ የዛ ውጤት ነው እና ይሄ ስጋት አለብኝ፣ በምድሪቱ ውስጥ ሳልሰጋ መራመድ አልቻልኩም፣ መንቀሳቀስ አልቻልኩም፣ ሳልሰጋ አልሄድም፣ ሳልሰጋ አልነግድም፣ በሄድኩበት ቦታ በሰላም መኖር አልቻልኩም፣ በክልል በተባለውም ውስጥ ችግር አለብኝ። ስለዚህ ህልውና ያደጋ ውስጥ ያለው ሀሰተኛ ትርክት ሰለባ ሆኛለሁኝ፣ ጥላቻ ሰለባ ሆኛለሁ እና ህልውና ጥያቄ አለ ብሎ ተነስቷል አማራ ህዝብ። እንግዲህ ተመልከቱ፣ የኢትዮጵያ የብሔር ጥያቄ አሁን በተለይ በአንድ በኩል የህልውና ጥያቄ ላይ ደርሷል ማለት ነው። እንግዲህ ተጉዘን የብሔርን ጥያቄ እንደውም በተለየ መንገድ እንፈታዋለን ያልን ሰዎች ሌላው ዓለም የቡድን ጥያቄን በተለይ የብሔርን ጥያቄ ከፖለቲካ መደራጃነት እያወጣ ነን ፖለቲካል የሆኑ ተቋማትን በመገንባት ህጎችን በመደንገግ እና የተለያዩ ዘዴዎችን በመጠቀም ከዚህ በፊት ያነሳናቸውን ዘዴዎች በመጠቀም ለመንከባከብ ይሞክራል። ኢትዮጵያ ውስጥ ራሱን የፖለቲካ መጫወቻ አድርገው ማሊያ አልብሰ ነው ተጫውቶ ፍትህ ይበየናል ያልን ሰዎች ዛሬ ብሔሮች አንድ አማራ ብቻ አይደለም፣ ትግራይ፣ አማራ፣ ትግራይ፣ ኦሮሞ ያያችሁ እንደሆነ ደቡብ ውስጥ ነው ኩስሜን ያያችሁ እንደሆነ እነ ጉጂን ያያችሁ፣ ቦረናን ያያችሁ እንደሆነ ሌሎችንም ያያችሁ እንደሆነ እንደ ቡድን እነዚህ ሁሉ አሁን ጉጂ ቦረና አካባቢ ያለው እንግዲህ ያው መቼም በኦሮምኛ ቋንቋ ተናጋሪ ስር ቢሆኑም ግን እንደ ቡድን ስሜታቸውን ያያችሁ እንደሆነ የትሬት ወይም ደግሞ የስጋት ከቧቸው እንመለከታለን ማለት ነው። ደቡብ ውስጥ እንደዚህ ስጋት አለብኝ ያለውና ስጋት አለብኝ የሚሉ ብዙ አሉ። ጋምቤላ ውስጥ እንደዛው የምታያዩ ነው። ስለዚህ ኢትዮጵያ ውስጥ ጥያቄው የብሔር ጥያቄ አሁን በዚህ ሰዓት የዛሬቱ ኢትዮጵያ ብሔር ጥያቄ የህልውና ጥያቄ አዝሏል። በጣም አስገራሚ። ምን አይነት ጉዞ ነው? ምን አይነት የተሳሳተ ጉዞ ውስጥ ገብተን ነው እዚህ የደረስነው የሚል ነገር እንድናነሳ ብዬ ነው። ሁለተኛው ብሔሮች የፌዴራል መንግስት ቀጥታ አባል አይደሉም። እንደምታውቁት አሁን በኢትዮጵያ ውስጥ እንግዲህ ብሔር ብሔረሰብና ህዝቦች ናቸው የዚህ ቃል ኪዳን ባለቤት ይላል ህገ መንግስቱ። በእነሱ ውክልና ዘውግ የስልጣን መሰላል ሆኖ የተሰራ ቤት ነው። ፌዴሬሽን ምክር ቤትም እንደዛ የተዋቀረው ነው ካለው በኋላ አስተዳደሩን ሲያዋቅረው ግን በክልሎች ሲያዋቅር እንደምታውቁት 9 ክልል ነበር የተዋቀረው። ኢትዮጵያ 80 ብሔር ያለበት ውስጥ 9 ብሔር ነው የሆነው ማለት ነው። እንግዲህ ብሔሮች ምንድነው በተለይ በቁጥራቸው አነስ ያሉትን አንዳንዶቹን ለብሔር አቅም ብሔር አልበቃህም አይነት ነገር ህዝብ ነህ ብሔረሰብ ነህ አንተ ብሔር የሚባሉት ደግሞ የተወሰኑት ናቸው እየተባለ የብሔር ጥያቄን አነሳና ገዛፋ የሚባል ነገር በብሔሮች መካከል ፈጥሮ ብሔር እኮ ማለት እኮ እኩል እኮ የማንም ቋንቋ ከማንም ቋንቋ አይበልጥም፣ የማንም ባህል ከማንም ባህል አይበልጥም፣ አያንስም።
እና ብሔር እኩል መሆን ሲገባው ይሄ አናሳ ገዛፋ የሚባል ነገር ይዞ መጥቶ ለብሔሮች ቆም ያለው የሚለው ስርዓት ይህን ትንሽና ትልቅ ይዞ መጥቶ በአንድ ክልል ውስጥ በአንድ ብሔር በሚጠራ አስተዳደር ውስጥ የተለያዩ ብሔሮች ደግሞ እንዲኖሩ የተደረገበት ሁኔታ ነው ያለው። ለምሳሌ ትግራይን ብዙ ጊዜ አንስተናል። ትግራይ ክልል ይባላል፣ ግን በትግራይ ክልል ውስጥ ቅርታ ትንሽ ተቋርጦ ነበር ይመስለኛል። በትግራይ ክልል ውስጥ ያያችሁ እንደሆነ ምንድነው ያለው? ኢሮባ አለ፣ ከዛ ደግሞ ኩናማ አለ። እነዚህ ስማቸው በትግራይ ክልል ውስጥ ወጥቶላቸው ይኖራሉ ማለት ነው። በአማራ ክልል ውስጥ ያያችሁ እንደሆነ አገው አለ። ለምሳሌ አገው አሁን አማራ ክልል ነው ይባላል፣ ግን አገው እዛ ውስጥ ተቀምጧል ማለት ነው። እነዚህ ልክ በሞግዚት እንደሚኖሩ አይነት አድርጎ አሳንሶ የሚያይ ስርዓት ነው። ደቡብ ውስጥ እንደዛ ነው የሆነው። ደቡብ አንድ ዞን ይፈጠርና በዛ ውስጥ ልዩ ወረዳ ተብለው በቁጥራቸው አነስተኛ ለሆኑ ብሔሮች እንደዚህ ወረዳ ይወረወርላቸውና በዛ ስር እንዲኖሩ ይደረጋል። እና ይሄ የባህል እኩልነት ወይም ደግሞ የብሔር እኩልነት የሚለው ጥያቄ ከአስተዳደር መዋቅር አንጻር በተለይ ቁጥርም ትልቅ ሂሳብ ሆኖ የተገነባ ስርዓት በመሆኑ የብሔር ጥያቄ አለ እና ምቾት አልተሰማቸውም። ብዙ ብሔሮች ጥያቄ ያነሳሉ። ደቡብ በነበርኩበት ጊዜ የአስተዳደር ጥያቄ ብዙ ነበር። ወደ ሰገን ህዝቦች አካባቢ ለምሳሌ ስንት ጊዜ ነው እየፈረሰ የሚዋቀረው? አንዴ ልዩ ወረዳ ይባላል፣ አንዴ ጊዜ ዞን ሆኑ ይባላል። የኮንሶ ጥያቄ እንደነበር አስታውሳለሁ። እና በአጠቃላይ ምቾት ነስቷቸዋል ብሔሮች። ምክንያቱም ምንድን ነው የብሔር ፌዴራሊዝም ከተባለ በኋላ ደግሞ አጠቃላይ ውቅሩ ግን በ9 ደግሞ የተከለለ ክልል ተደርጎ የተፈጠረበት ሁኔታ ነው። ከሌ አብራችሁ ትኖራላችሁ አንድ ክልል ይባላል። ከዛ ያፈርሶ ደግሞ ከሌላው ጋር ኑር ሲባል ደግሞ የብሔር ፌዴራል ስርዓቱ ሊፈርስ ነው። ትክክል አይደለም ይሄ ሲባል ትሰማላችሁ። እና ይሄ የሚያሳየው በአጠቃላይ የውቅር ችግር ስላለ ብሔሮች መዋጥ ስሜት ተሰምቷቸው ነው ያሉት በዚህ ሰዓት። እና በዛሬቱ ኢትዮጵያ ውስጥ የዚህ አስተዳደር ጥያቄ በጣም ገዝፎ ይታያል። ከበፊቶቹ ዞን ልሁን ወደ ልዩ ወረዳ ሆኑት ወደ ዞን መሆን ምኞት አላቸው። ዞን ያሉት ደግሞ ወደ ክልል የመሆን ፍላጎት አላቸው። እና በዚህ ውጥረት ውስጥ ነው ስርዓቱ የቆመው። እና የብሔር ጥያቄ የአስተዳደር ጥያቄ አለ ማለት ነው። ሌላው የድንበርና የወሰን ጥያቄ ከዚህ በፊት ያልተነሳ ከዛ በፊት ያ ትውልድ ያነሳው የነበረው እንደምታውቁት የባህል የቋንቋ ቅድም ያነሳኋቸው ጥያቄዎች ነበሩ። የዛሬቱ ኢትዮጵያ የብሔር ጥያቄ ግን የአስተዳደርና የወሰን ጥያቄ ሁሉ ተፈጥሮበታል። ይሄ ህብረተሰቡ ጋር ወርዶ ችግር አምጥቷል እንደው የሚል ነገር ባይኖረኝም ግን በአስተዳደር ደረጃ ግን ደቡብም ውስጥ ግጭት አለ፣ በኦሮሚያና በሶማሌ አካባቢ ግጭት አለ፣ አማራ ወልቃይት አካባቢ ችግር አለ። አማራና ትግራይን ያያችሁ እንደሆነ እና በብዙ የሀገራችን ክፍል ይሄ ከድንበርና ከወሰን ጋር የተያያዘ ጥያቄ ውስጥ ገብተናል። ሌላው የማንነት ጥያቄ ነው። ከዚህ በፊት ያልተነሱ ጥያቄዎች በጣም የማንነት ጥያቄ የተራገበበት ጊዜ ነው። የማንነት ጥያቄ በየቦታው ተነስቶ አስኳል የሆነ የብሔሮች ጥያቄ ሆኖ ወጥቷል። ሌላው የብሔሮች ጥያቄ የአብሮ የመኖር ጥያቄ ነው። እንግዲህ ተመልከቱ፣ ኢትዮጵያ ውስጥ ከዚህ በፊት የነበረው አብረን ስንኖር የተወሰኑ ባህሎች ተጭነውናል፣ ቋንቋ ተጭኖናል እና ትንሽ ፈካ ብለን እኛም እንውጣ እንታይ፣ በምድራችን የባህል እኩልነትም ይታይ፣ ቋንቋ እኩልነትም ይታይ የሚለው ጥያቄ ዛሬ መስመር ትቶ በጥሶ ሄዶ እያንዳንዱ ብሔር ቀጥ ብሎ እንዲያድግ ሆሪዞንታሊ ወደ ጎን እንዳይገናኝ የተደረገ ስርዓት ስለሆነ የተዋቀረው አብሮ የመኖር ጥያቄ የብሔሮች ጥያቄ ሆኗል ማለት ነው። እንግዲህ የሰው ልጅ በአንድ ሀገር ውስጥ ሲኖር ግላዊም ማህበራዊም ነው ብለናል እና ይሄ ማህበራዊ ጉዳዩ ዋና ጉዳዩ ነው። ከሌላው ማህበር ጋር እንዴት ነው የምኖረው የሚለው ወሳኝ ጥያቄው ነው። አብሮ መኖር የማያስችል ስርዓት ውስጥ ነው የገባው እና ብሔሮች ይሄ ጥያቄ አላቸው። ይነሳል እንደ ብሔር እንደው በአጠቃላይ ህዝቡም እንደው ሰርቬይ ቢደረግ ቢጠና ይሄ ጉዳይ የኢትዮጵያ ጉዳይ በተለይ የህልውና የሀገራችን የህልውና ጉዳይ ትልቅ ጥያቄ ሆኖ ይነሳል። እያንዳንዱ ብሔር ምንድነው ውስጡ የሚያንገበገበው ነገር ሆኗል። አብሮ የመኖሩ የአንድነቱ ጉዳይ ብሔራዊ ማንነቱ ጉዳይ ማለት ነው። ምክንያቱም ስርዓቱ ሲዋቀር ቅድም እንዳልኳችሁ
በመጀመሪያ ብሔር ነው፣ ከዛ ኢትዮጵያዊነት ሁለተኛ፣ መገንጠልም መብት ነው ሲባል እንግዲህ